አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰቦች? ደህና ናችሁ ሆይ? ሁሉ ሰላም ከእናንተ ጋር? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ስራ እንዴት ነው? ጤና? እኔ ያለሁላችሁ አልሐምዱሊላህ። ዛሬ ግቢ ልጠርግ ወጥቼ ነውና ፎቅ በምን ቪዲዮ አልቀረጽም ብዬ ገብቼ ነውና እስኪ ስትጀምሩ ላይክ አርጉ፣ ሰብስክራይብ አርጉ፣ ከቻላችሁ ሼርም አርጉ። አይከፈልበትም። ለኔ ግን ዛሬ ባይከፈለኝ ምናልባት ነገር ሊከፈለኝ ይችላል። ከአላህ ተስፋ አይቆረጥም። እና ደግሞ ማሻአላህ ማዳም ቅመሞች እንኳን አይደለም ለማዳም ቅመም ለራሱ እየተዝናና ለራሱ እየተደሰተ ስንቱን ሰብስክራይብ ታደርጋላችሁ። የነሱ ደስታ የእናንተ ደስታ ስለሆነ እና የሰው ደስታ የሚያስደስታችሁ ሁላ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። እና ዛሬ እየጠረኩ ነው ማውራችሁ ማለት ነው። እና ይሄ አንደኛው ግቢ ነው ከላይ ፎቅ ጋር ትልቅ ነው በነገራችን ላይ። ከዛ በኋላ ደግሞ ከጎን እንዳለ እታች ሁለት አለ፣ አራት በሉት በአጠቃላይ ያው ይሄ ተለቅ ይላል እንጂ ዙሩ አንዱ ይጠረጋል። በሳምንት ወይም በ15 ቀን ደግሞ እንደዚህ ይታጠባል። የውሃ ነገር ሞታቸው ነው እዚህ ቤት ያው አይገኝም። ተደብቄም ቢሆን አጥባለሁ በ15 ቀን። ምክንያቱም ከቆሸሸ የሚገርማችሁ ወልዩ ሁላ ትላለች። አሁን ይሄንን ማለት ነው አልወለውልም ብያት የሆነ ሰዓት ተጣላን። ከዛ ወዲህ ያው ወልዩም አትለኝም፣ ግን ያው ትጣላኛለች። በጠርጌ በተውኩት ሰዓት ነገር ፈልጋ ትጣላኛለች። እችለዋለሁ እኔም መወልወል አልፈልግም። ደግሞ የሚያልቅልኝ ሁላ አይመስለኝም። ይሄን አሁን መወልወል ብጀምር ራሴን ምስት ሁላ ነው የሚመስለኝ። የምር የሚያልቅ አይመስለኝም። አንደኛ ትልቅ ነው፣ ሁለተኛ እንደገና ማጠብ ነው እንጂ ይሄ የሚያጸዳው መወልወል ጭራሽ አያጸዳውም። እና ለማንኛውም አልሐምዱሊላህ 2 አመት ሊያልቅ 2 ወር ከ15 ቀን ቀረው። አልሐምዱሊላህ ይሄን ይመስላልላችኋለሁ። እና የሚገርማችሁ ነገር ግን ማለት ነው 2 አመት ለካ እንዲቅርብ ናት ወይ የምር 2 አመት እኔ ገና እንደመጣሁኝ እንደዚህ አመት የሰሩ ልጆች ምናምን እንደዚህ ጓደኞችን ሳወራቸው እንደ እውነት ነው እዚህ ቦታ ደርስ ይሆን ነበር እምላቸው። እንደዚህ 2 አመትን ጨርስ ሲሆን ደርስ ሲሆን ነበር እምላቸውና ወይ ታይዋለሽ አሁን ነው የሚደርሰው ምንም ሳትሰሪ ምናምን እያሉኝ ነበርና በጣም ነው የገረመኝ ወላሂ። አሁን ላይ ግን 2 አመት እየመጣ ሲሄድ በቃ መስራትም አልፈልግም መሄድም አልፈልግም። ምን እንደምፈልግ ለራሱ ለኔ ግራ ነው የገባኝ። ማለት እዚህ በጣም ስራ ይበዛል። በዛ ላይ ደግሞ ነገር አለበት ከስራውም በላይ ማለት ነው። ምን ነው እኮ ስራ ኑሮ እንደዚህ ንግግር ባይኖር አሪፍ ነው። ቢያንስ የአእምሮ ሰላም እንኳን ቢኖራችሁ ሰውነታችሁ ቢደክምም ስራችሁን ስጨርሱ እንኳን የተወሰነ ሰዓት እረፍት ይኖራል። እዚህ ግን ሁሉም የለም። የሰውነታችሁም እረፍት አያገኝም፣ ስራ ነው። አእምሯችሁም እረፍት እንዳያገኝ ደግሞ ትልቅ ቢያንስ እናቶች ቤት የሚሰሩ በብዛት ታቆታላችሁ ይሄንን ነገር። በቃ ውሃ ቀጠነ ብለው ነው የሚጣሏችሁ ሰበቡን ምክንያቱንም ሁላ አታውቁትም። እና 2 አመቴ በመድረሱ ደስ ቢለኝም ግን የሆነ አላማችሁ ሳይሳካ መሄድ ደግሞ ስለሚያስጠላ በቃ እኔ አላውቅም ምን እንደሚሻለኝ ለራሱ ግራ ገብቶኛልና የምር ግን እንጃ 2 አመትን እንዴት ስጠብቃት እንደነበረ ማለት ነው። አሁን ግን የምፈራው ሆነ። 2 አመት ሲደርስ የምፈራው አይነት ሆነ እና አላማችንን አሳክቶ ሁላችንንም አላህ በሰላም ወደ ሀገራችን የምንገባ ያርገን። እና ውድ እህቶች ባያያችሁት ቪዲዮ የደረሳችሁ ሁላ ላይክ፣ ሰብስክራይብ ሳታርጉ አትለፉ። እና ደግሞ እንደዚህ ዩቲዩበሮች ካላችሁ ከደረሳችሁ የኔ ቪዲዮ መልሽ በሉኝ እመልሳለሁ። እኔ በርግጥ የማዳም ቅመም ሆኖ ቪዲዮ ተለቆ ሰብስክራይብ ሳላረግ ያለፍኩት አንድም አይገኝም። እና ላይክ አርጉ፣ ሰብስክራይብ አርጉልኝ። እና ደግሞ እየለመድነው ዩቲዩቡንም የተሻለ ነገር እየሰራን እንለቃለን ማለት ነው። እና በያላችሁበት ሰላማችሁ ይብዛ።